እንደሱ እንኳን አምልጠኝ ጫፍ ሌላ ለማድረግ ሞክሪ እንዳይወርቅ የተንገዳገደ ነው ኖ አሁንም ሁለት ማርያምን ኢነርጂውና ማክሱ አጌን አመለጥኩኝ እኔ ደግሞ ተረኛ It's my turn ጨርሻለሁ Okay Yes! Yes! Zero. ወይ ዜሮ እንግዲህ አሁን ጥያቄ እንጠይቃታለን። የት ዜሮ ነው ያመጣችው? ከዜሮ ያድነን። ያድነን ታዲያ ለአንድ ቀን የቤት እንስሳ ብትሆኚ ማንን እንስሳ መሆን ትፈልጊያለሽ? ከቤት ድመት ነው የምወደው። እሺ እስቲ የድመትን ድምጽ በትንሹ በይልኝ። ምንድን ነው ምን ያህል ፓሽን አለሽ ለማወቅ? የምትወጂው እንስሳ ድምጽ መቼስ አይጠፋሽም። በደንብ በይ እንጂ አይ በስተቀር ሚያው ወንዱ ድረስ ይበቃሻል። ከዚህ በላይ ነው። ማን ነበር? እኔ ነኝ የምደረድረው። እሺ አንተ ነው ተዛዝ እንጂ ማግኘት የለብሽም። ጭንቅላቴ እኮ ከምትገምጪው ውጭ ላድርገው ብዬሽ እኮ ነው። እንደምት ዙሪያ አሁን አስቀምጪ ባላገኘሽ በእናትሽ እስቲ እንደው ከጥያቄ ብዙ አልወድም። እንግሊዘኛው ይሻለዋል ብዬሽ እኮ አግኝው ዜሮ ጭራሽ ማርያም የስ ከጥያቄ ከዜሮ ይሰውራችሁ። እንዲህ ነው ያልሽው አንቺም ከዜሮ ይሰውራችሁ። በስማ ምንም አላገኘሽም። ኦ ማይ ጋድ እኔ ጥያቄ ልጠይቅሽ። እሺ ጠይቂኝ እስቲ ጥያቄ ነጥለው ከዛ እሺ ከባድ ነው ልጠይቅሽ። እሺ በቃ ቀለል አድርገሽ እሺ እስቲ አንድ አድቫይስ ስጫቸው ለከባድ በእኛ እድሜ ላሉ ሰዎች እና እሺ ያው በቃ አንድ ምክር አድቫይስ ስጫቸው። አድቫይስ አራረግሽኝ ካንቺ ከህይወትሽ ከኔ ኤክስፒሪየንስ እሺ ያው በእኔ እድሜ ያላችሁ ወጣት ነን እንግዲህ በዚህ ሰዓት ነው በቃ ኔቨር ጊቭ አፕ። መጀመሪያ ምንም አይነት ተስፋ መቁረጥ የለብንም። በዚህ ላይፍ ላይ እንግዲህ ብዙ አይነት ቻሌንጅ ያጋጥመናልና ምንም እሱን ቻሌንጅ እንደምናልፈው ማሰብ አለብን እና ደግሞ ሃርድ ወርከር መሆን አለብን። ያው ጊዜው አሁን ነው በቃ የምንሰራበት እንለወጥበት ጊዜ አሁን ስለሆነ በቃ ግግም ብለን መስራት አለብን እና በቃ ሃርድ ወርከር እንሆን። በቃ ይሄን ነው የምላቸው እንግዲህ ለጊዜው አጨብጭቡላት። እንዴት ነኝ አድቫይስ ሰጥ ኮሜንት ላይ የእናንተም የራሳችሁን አድቫይስ ለኛ የምትሰጡት ነገር ካለ ስጡ። ኮሜንት ክፍት ነው። ኮሜንት ላይ ስጡ። ልዙርልሽ ነው። አዎ እሺ
ጨረስ የስ ዙሪ 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 አሁን ማለት ሳሳታት ዙሪ 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 ዜሮ ዜሮ አይሆንም እንዴ ከዜሮ አድነን ወደ ጥያቄ አላምናልሽ እኔ ጓደኛ እመኝ እንግዲህ ምን እሺ እንግዲህ እንዳያችሁት ዜሮ ነው ያመጣችሁና ወደ ጥያቄያችን ገንዘብ ደስታን ይገዛል ወይ ደስታሽ ብለሽ ወይኔ ከባድ ጥያቄ ነው እንጂ እሺ ገንዘብ ደስታን ይገዛል ወይ ያው አይገዛም እሺ ያው በገንዘብ ብዙ ነገር ይደረጋል ምናምን ነገር ላይ ፍላጎትሽን ታሟይበታለሽ የምትፈልጊው ነገር ታደርጊበታለሽ ምናምን ነገር ግን ደግሞ ገንዘብ ደስታን ይገዛል ብሎ መደምደም ግን አይቻልም እንደኔ አስተሳሰብ እስኪ እናንተ ገንዘብ ደስታን ይገዛል ብላችሁ ታስባላችሁ እስኪ ኮሜንት ላይ አስቀምጡልኝ አሳው እኔ ሐሳቤ ይሄ እሺ this is my turn ያ አንዳንድ ጥያቄ ተጠይቀናል አንዳንድ ነው የሚቀረን እሺ ታር ዙር ኦኬ እሱ ነገር ያ አው ማለት አው ዙሪ ጌታ ሆይ ሄልፕሚ ጌታ ሆይ እንዳውቅ እርዳኝ አምላኬ ከጥያቄ አድነን አንዱም ልክ አይደለሽም ማርያም yes ግን ነው እየተወረቅን ያለነው ግን ላይ ወደ ጥያቄ እጠይቅሻለሁ እሺ እሺ ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ከጥቅሙ ጉዳቱ ያመዝናል ወይ ምን ታያችሁስ ጉዳቱ ጥቅሙ ያመዝናል ኦኬ እንግዲህ ባይዘውይ ሚዲያ ሶሻል ሚዲያ እንዳጠቃቀሙ ነው አሁን ባለንበት ጊዜ አጠቃላይ እንግዲህ በጣም እንትን በስርዓት ከተሰራበት አሁን ሰው ላይ የምታቀርቢው ነገር ካወቅሽ ባይዘውይ አሁን ለሰው ምን አይነት ሪአክሽን አለው ለዚህ ቪዲዮ ምን ላይ ሲጎዳው አለ ሰው ጥቅም አለው ወይ ከጥቅሙ ጉዳቱ ይበዛል ወይ ብለሽ እሱን ነገር አመዛዝነሽ ባይዘውይ ከቪዲዮ ምሳሌ ከሆነ ጥቅሙ ይበዛል እዚህ ላይ ማለት ነው ለሰው ይሄ ለህዝቡ ይጠቅማል ብለሽ የምትፖስቺው ነገር ከሆነ ሰውን ይለውጣል ብለሽ ቪዲዮ ምሳሌ ከሆነ በቃ ይሄን ነገር አስበሽ ባይዘውይ የሆነ አይነት ነገር ስትሰሪ አስበሽ ምሳሌ ከሆነ ጠቃሚ ነው ሶሻል ሚዲያ ስፔሻሊ አሁን ባለንበት ጊዜ ላይ ማለት ነው ግን ይሄ በቃ ተሰራ ብለሽ ተደረገ ብለሽ የማይሆን ነገር አሁን ለፊቸርሽን በኋላ ይሄ ፊቸር ምንለው ነገር ስላለ እሱን ነገር የኔ ተራ ነው ማይ ፋሚሊ ዞሽ አፍኝ እንግዲህ ከጥያቄ ያድንሽ እሺ አሁን ባይ ዘ ዌይ አምልጥ ተጠያቂንሻ ስንት ነው ማቻለው አንድ ወይኔ አንድማ መጠየቂ ነው ነሽ ይሄ አላመለጥሽም እንጂ አጀማመርሽ ደህና ይመስል ነበር መቼ ነው ግን አራቱን እንትን የምናደርገው እኔ ምን አውቃለሁ እሺ መትሻ ዩኒፎርም ለትምህርት ቤት አስፈላጊ ነው ብለሽ ታስቢያለሽ ዩኒፎርም እንዴት በደንብ ምክንያቱም ማለት ነው ለምሳሌ ኮሌጅ ላይ እንኳን ዩኒፎርም ያው አይጠየቅም ኮሌጅ ላይ ግን ደግሞ ሃይ ስኩል ላይ እነዚህ በጣም ሃይ ስኩል ፕሪፓራቶሪ ምናምን ትምህርት ክላስ ላይ ግን ዩኒፎርም የግድ ያስፈልጋል ምክንያቱም ሁሉም ተማሪዎች እኩል የሚሆኑት በዩኒፎርም ስለሆነ
ሁሉም ተማሪ በህይወቱ እኩል ስላልሆነ ግን እኩል የሚሆነው ምን ጋር ነው? ዩኒፎርም ጋር ሲለበስ ሁሉም እኩል ይሆናል። ምክንያቱም በቃ ያም መበላለጥ የለም። እንደውም ድሮ ላይ ምን ይደረግ ነበር የት ሀገር እንደሆነ አላውቅም፣ መንግስት ይሁን የእርዳታ ትምህርት ቤት ይሁን አይዶን ነው ብቻ ኤቭሪቲንግ ማች ነበር። ጫማቸው ማች ነው፣ ካልሲያቸው ማች ነው። ተማሪዎቹም ሴቶቹም እንደዛው ማለት ነውና አሉ እንደዚህ አይነት ትምህርቶች አንዳንድ ትምህርቶች መሰለኝ መንፈሳዊ ሆነ። ግን እንዳጠቃላይ ዩኒፎርም ግድ ነው ማለት በቃ ሁሉንም እኩል የሚያደርገው ዩኒፎርም ስለሆነ ማለት ነው። ስለዚህ ወደ መጨረሻው ሽኔነኛው ማይታው ያ ዞሪ እሺ አሁን እንደው ካገኘሽው እኮ ወይኔ ጌታ ወይ መጨረሻ አይሆንም ባይተው 1 2 3 ጀምሪ። ኧረ ማግኘት የለብሽም ማግኘት አለብኝ። እሺ ቀጥይ። እንግሊዘኛው እርዳኝ። እንግሊዘኛው መለጥሽ ከጥያቄ 2 አገኘሽ። ሜሪንዳና ማክሱን አገኘሽ። ስለዚህ አንድ እንደግማለን ማለት ነው። አንድ ጥያቄያችን ስላለች እሺ ማይ ሶሪ ሌትስ ጎ ሲስቱ አይሮፕላን መጣን በል 1 2 3 አንዱንም አላገኘሁትማ። ዜሮ ማርያምን ዜሮ ሁለት ማግኘት እንደዚህ ነው። ዜሮ እኔ ብቻ ነኝ እኮ ጥያቄውን የተጠየቁት እስካሁን። እኔ ስንት ጥያቄ? 2 ጥያቄ ተጠየቀ። ወይኔ ጥያቄ ይሄ መጨረሻው ነው። ይሄ የመጨረሻ ጥያቄያችን ነው። እንግዲህ የኔ ጓደኛ አሁን በጣም የምታደንቂው ዘፈን ለነገሩ እኔ ማለት ዘፈኖቹን ወዳቸዋለሁ። ደስ የሚል ዘፈን ከሆነ ወዳለሁ። ስፔሲፊክ እንደዚህ ብዬ የሱን ዘፈን ግን ያው ከዘፋኝ እንግዲህ ብዙ ናቸው ማለት አንድ ነው ማለት ሁሉንም ዘፈኖች ወዳለሁ። ግን ጎሳዬ ተስፋዬ ደስ ይለኛል። እኔ በጣም ዘፈኑ ደስ ይለኛል ነው። ከሱ ዘፈን ደስ የሚለኝ የሆነ ዘፈን ነበረ ግን ጠፋብኝ። አንድ ሲሊስት ቤል ኧረ ጠፋብኝ። እሺ አይ ቢቀር የጎሳዬን ዘፈን እስኪ እናንተ ኮሜንት ላይ አስታውሱ። እውነት ጠፋብኝ። በቀጣይ ትዘፍናለች። ቆይዘው አዎ አስታውሱ። ጎሳዬን አድናቂ ስለሆነች ቢያንስ አንዱ ለሲሚት ልኛለች። የዛኔ እናንተ ኮሜንት ላይ አሳውቁልና ኦኬ። እንግዲህ የዛሬ ቪዲዮአችን ይሄንን እንመስል ነበር። እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ አሳውቁን። ደግሞ ሼር ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በዛ ድጋፋችሁን አሳዩን። እኛ ደግሞ አዳዲስ ቻሌንጅ ወደ እናንተ ማቅረብ ወደኋላ አንልም። ለሌሎች ሀሳቦች ከቻሌንጅም በተጨማሪ ሌሎች ሀሳቦችም ላይም ደግሞ ውይይት አስላክ ዲቤት አይነት ነገሮችን ብቻ ሀሳቦችን ሼር እናደርጋቸዋለን ማለት ነው። ለዛሬ እንግዲህ በቃ ይሄ ነው የሚመስል ነበረ። ኮሜንት ላይ አሳውቁን። ቻው ቻው።